በቅድሚያ ያው ለቃላት አጠቃቀሚ ይቅርታ ጠይቃለሁ። ምክንያቱም ጥያቄዎቹ የሚነሱት ያው ከኔ ስላልሆነ። እባካችሁ ክርስቲያን ሴቶች በደንብ አዳምጡ፣ ጆሮአችሁን ክፈቱ። እንደዚህ ቀጥ አድርጉት፣ እንደዚህ ቀጥ አድርጋችሁ አዳምጡ። ኢብራሂም ምንድን ነው የጠየቀው? እግዚአብሔር በመጽሐፍ ቅዱስ እግዚአብሔር የሴቶችን መደፈር ያበረታታል የሚል ሀሳብ ነው። ለዚህም ማስረጃ ብሎ የሚያቀርበው ጠቅሶ ያለው ኦሪት ዘጸአት ምዕራፍ 22 ቁጥር 16 ላይ ነው። ምንድን ነው የሚለው? ሰው ያልታጨችውን ድንግል ቢያስታት አለ። የሆነች ያልታጨች ሴት ምናምን አግኝቶ ቢያስታት ከእርሷም ጋር ቢተኛ ባገኝ ቢተኛ ማለት ነው። አህመድ እንግዲህ አስበው፣ እሱ ፍራሽ ምናምን ነገር ነው አጠገብ ያለ ቢተኛ ማለት ነው። ማጫዋን ሰጥቶ ሚስት ያርጋት። ይህንን ጥቅስ ካነበበ በኋላ የሚጠይቀው ጥያቄ ምንድን ነው? ይህ ኡስታዝ በተለይ ሴቶችን ካገኘ ማለት ነው፣ ላይቭ ላይ ሴቶችን ካገኘ አንድ ወንድ ቢደፍርሽ ይላታል። ሰው እህትሽን ቢደፍራት ወይ ደግሞ አንቺን በአንቺ ያነሳው አንድ ሰው ልጅሽን ወይ እህትሽን ቢደፍራት አያርገውና አንድ ህግ ወጣ ነው። ከዛ ህጉ ምንድን ነው? ያ የደፈራት ሰውዬ ግዴታ ከእሷ ጋር መኖር አለበት ተብሎ ቢባል ትስማሚያለሽ? ሴቶችን ሲያገኝ ማለት ነው ምንድን ነው የሚላቸው ይሄ ኡስታዝ? አንድ ወንድ ቢደፍራችሁ ያንን ወንድ መልሳችሁ ታገቡታላችሁ ብሎ ይጠይቃቸዋል። ያው የሴቶቹ መልስ ደግሞ ምንድን ነው የሚሆነው? እንዴት ክብራችንን የነካ ሰው ልናገባ እንችላለን የሚል መልስ ነው የሚሰጡት። ምን አይነት ሀሳብ ነው የምታመጣው? ያልሰው ኦልራይት ይኸውልሽ የእግዚአብሔር ቃል ነው። ይሄም ኦሪት ዘዳግም ምዕራፍ 22 ቁጥር 28 እግዚአብሔር ነው የሚናገረው። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድን ቢያገኝ ወስዶም ቢደፍራት ቢያገኙትም ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው፣ በእድሜ ዘመኑ ሁሉ ሊፈታት አይገባውም ማለት ነው። ተስማሚያለሽ? እሱ ደግሞ በመጽሐፍ ቅዱሱ አማኝ ከሆናችሁ የደፈራችሁን ሰው የማግባት ግዴታ አለባችሁ ብሎ ይህንን ክፍል ዘዳግም 22 ቁጥር 28ን ይጠቅሷል ማለት ነው። እና እንዴት ነው እዚህ ክፍል ላይ ያለው የመጽሐፉ ሀሳብ ምንድን ነው? ፓስተር ቤኪ፣ እኔ ራሴ በጣም ይገርማል ይሄ ጉዳይ እንትን አድርጎኝ ገብቼ ነበረ። ብዙ ቦታ ሲያደርግ ስላየሁት እኔ ራሴ ገብቼ ነበር ላነጋግረው እና ልክ እንግዲህ ፕላትፎርሙ ይፈቅዳል እና ዝም ብለህ ምንድን ነው የሚባለው ምንድን ነበረ ከሆስት አይነት ነገር ዝም ብለህ ሰዎችን ራንደምሊ ማግኘት ትችላለህ መሰለኝ። እና እኔ እንደዛ አድርጌ አላውቅም። ብታደርግ ይገባል። ከዛ በኋላ ደህና ናቸው እንደምናቸው ምናምን ብሎ ከዛ በኋላ አንድ ትንሽ ግር ያለኝ ነገር አለ። አሁን ሴት ልጅ ቢኖራችሁ አንድ ሰው ቢደፍረው ለዛ ለደፈረው ሰው ትድራላችሁ? እና በጣም ነው የሚለው እንዴት ለደፈረ ሰው ምናምን ብሎ ሽምቅቅ አይነት ነገር ያልከው ነገር አይቻለሁ። እና እንዲያውም አንዳንድ ሚዲያ እንትኖች ላይም ሲዞር ነበረ እንደዛ 2 ሰዎች 3 ሰዎች እንደዛ የተደረጉ። ምናልባት ግን እዚሁ አሁን አንተ እዚሁ ባለህበት የዚህ ጥያቄ ባለቤት የሆነ ሰው ካለ ምናልባት ማለት ከሙስሊም ወዳጆቼ አሁን አንተ ጥያቄውን ያቀረብክበት መንገድ አይደለም ጥያቄው ብሎ የሚል መግባት የሚፈልግ ይኖራል። እሺ አንዴ ጥቅሷን እያወጣው ነው። አዎ ምን መሰላችሁ ጀማው፣ ምን መሰላችሁ? እባካችሁ ክርስቲያን ሴቶች በደንብ አዳምጡ፣ ጆሮአችሁን ክፈቱ። እንደዚህ ቀጥ አድርጉት፣ እንደዚህ ቀጥ አድርጋችሁ አዳምጡ። ጠቅሶ ያለው ኦሪት ዘጸአት ምዕራፍ 22 ቁጥር 16 ላይ ነው። ምንድን ነው የሚለው? ሰው ያልታጨችውን ድንግል ቢያስታት አለ። የሆነች ያልታጨች ሴት ምናምን አግኝቶ ቢያስታት
ከእርሷም ጋር ቢተኛ ባገኝ ወይ ቢተኛ ማለት ነው። አህመድ እንግዲህ አስበው፣ እሱ ፍራሽ ምናምን ነገር ነው አጠገብ ያለ ቢተኛ ማለት ነው። ማጫዋን ሰጥቶ ሚስት ያርጋት። አረ ላሽ እኔ ወላሂ እንደዚህ ኬት ነው ያነበው? ኬት ነገር ኬት ነው የተነበው? እኔ ግራ ገባኝ እኮ እንዴ። ዘጸአት 22:16 ላይ በቃ ጋይስ ምን አለ መሰላችሁ፣ እኔ አንድ ነገር ልምከራችሁ ክርስቲያን ሴቶች ማለት ነው። ያ አህመድ የተደገፈው እንትን ይታያቸዋል። እንዲህ ዞር በል እስኪ ትንሽ ተው። እንደሱ አይነት ፍራሽ ምናምን አጋጣሚ ካገኛችሁ የሆነች ድንግል ምናምን በቃ ካማረቻችሁ እንዴ አይተ ካማረች ያለ አማራጭ እቤት ምናምን እንዳትሄድ፣ በሽማግሌ ምናምን እንዳትጠይቅ፣ በቃ እንዳታስብ፣ እዚህ ፕሮሰስ ምናምን የሰርግ አውጥቼ ምናምን እንዳትቸገር። ብራዘር ምን ነው የምታደርገው? ቀጥታ ትሄድና ትደርስባታለህ። ከዛስ ወዲያውኑ ማጫወን ትሰጣታለህ። በቃ የትም አትሄድብህም። ከዛ 17 ቁጥር ላይ ምን ይላል? አባቷም እርሷን እንዳይሰጠው ፈጽሞ እምቢ ቢል እሺ እንደ ደናግል ማጫ ያህል ብር ይክፈላታል። በቃ አባትየው እምቢ ማለት መብት የለውም። እምቢ ማለት ምንም አይነት መብት የለም። ፋዘር እየሰማ ነው? ዳዲ እየሰማ ነው? የእንትና የሚሚ አይደለም እኮ የሚያገባት ስለሌለ እኮ እንዲያገባት እኮ ነው። ኢብራሂም አልገባህም አንተ። ይምሮ ደግሞ ጨዋታ ነው እንዲያስከው ብራዘር እንዴ አንተ እኮ ኢብሮ በጣም ቆይ ይምራን አመጣው። ምን መሰለህ ይብሮ እሷ እንትን ከተባለች ደስ ይላል። ማጫው ለእሷ ከተሰጠ በጣም ገራሚ ነው። ኢብሮ በያዘው ብር ማለት ነው 4 ሴት ይገዛል። መጽሐፍ ቅዱስ ላይ በያዘው 200 ብር 4 ሱናውን ይፈጽማል። መጽሐፍ ቅዱስ ላይ ከተመለከታችሁ 200 ብር ያለው ሰው ትክክለኛ ባለትዳር መሆን የሚችል ሰው ነው። ኢምራን 50 ብር ሲይዝ አንድ ሚስት እንደያዘ ይቁጠረው። ጀለስ ተውት። ተው የሰለሞንን ጥቅስ ለምንጠቅሰው በ700 ሚስት 300ውን ጨምሮ ከነ ቲፑ ምናምን ነው። ስለምንድን ነው ከላይ ምን የተባለ ነገር አለ? 50 ሰቅል ስለምን ተባለ? 50 ሰቅልስ ራሱ ምንድን ነው? በመጽሐፍ ቅዱስ ውስጥ ስለ 50 ሰቅል ሲወራ መጽሐፍ ቅዱስ ስለ 50 ሰቅል ምንድን ነው የሚያወራው? እንደዚህ አይነት ጥናት የለም። ለዚህ ይሄም ወገናችን የሚያውቀው እጅግ ብቻ ነው የሚያውቀው። እሱም ከራሱ ያመጣት አይደለችም። ሌላ ቦታ ላይ ሲጠየቅ አለ እናንተ ሳይት ላይ ብትገቡት የምታገኙት ነገር። ከዛ ትመጣለች። ያቺ ጥቅስ ብቻ ናት የምትታወቀው። እሷን ብቻ ነው የሚጠይቀው። ከዛ በኋላ ለምንድን ነው ይሄ የሚሆነው? ቅድም ካልኩት ነገር ጋር ተመሳሳይ ነው የምላችሁ። ለምንድን ነው? ምናልባት ምን ተጠይቋል? ወይ ከቁርአኑ ላይ ወይ ከሐዲሱ ላይ ሴቶችን አስመልክቶ ያሉ ጉዳዮች አሉ እና ጥሩ አይደሉም፣ ለሴቶች የሴቶችን እይታ በጣም ዲግሬድ የሚያደርጉ ሀሳቦች አሉት ተብለው የሚጠቀሰዋል። ከሐዲሱም ከቁርአኑም ላይ የሚጠቀሰዋል። ያንን ካውንተር ለማድረግ የሚመስለኝ እኔ ካለኝ ኤክስፒሪየንስ ያን ካውንተር እንዴ እናንተም ጋር አይደለም እንዴ ለማለት ነው ይሄ የሚቀርበው እንጂ ጥናት ተደርጎበት ምን እንደሚያወራ ታይቶ አይደለም። እንደሱ መሆኑን ላሳየ፣ ምንም ጥናት የተጠናበት እንዳልሆነ ላሳየ። እዚህ ክፍል ላይ አንድ የተደፈረችን ሴት አግቡ እንደዚህ አይነት እኔ እንዲያውም በመጽሐፍ ቅዱስ ውስጥ ሲሪየስ የሆነ እርምጃ ለደፋሪ እንኳን ደፋሪን ሊያበረታታ ቀርቶ በብሉይ ኪዳን የሕግ መስመር ውስጥ በጣም ጠንካራ የሆነ መደፈርን ከመከላከል አንጻር እግዚአብሔር ከሰጣቸው ትእዛዞች መካከል በጣም ጠንካራ ከሆኑት መካከል አንዱ ነው። እንኳን መደፈርን ሊያበረታታ ቀርቶ ምክንያቶቹን ልግለጽ። አንደኛ ቁጥር 25 ላይ ላንብብ። እንዳልኩ ያው
ሲነበብ ቁጥር 28 እና 29 ብቻ ነው የሚነበበው። ለምንድን ነው? ሮንግ ፒክቸር ሰዎች ላይ ለመቅረጽ ነው ያ የሚደረገው። የዛ ሮንግ ፒክቸር ዓላማ ደግሞ እነሱ የተጠየቁት ጥያቄ አለ ወይ ከቁርአኑ ተጠቅሷል ወይ ከሐዲሱ ተጠቅሷል። ስለዚህ ያንን ካውንተር ለማድረግ እንደዚህ ብንላቸው ያንን ጥያቄ እኛን ወደዚህ አይጠይቁንም ከሚል የሚመጣ ነው የሚሆነው። ያ ግን በእውቀት እና በማስረጃ ለሚያይ ሰው ብዙ ጠቃሚ አይደለም። እዚሁ ግን ለሶሻል ሚዲያ ዝም ብሎ ምንትን ስለሆነ ለመበሻሸቅ ሊሆን ይችላል። ምን ይላል ቁጥር 25 ላይ እዚሁ ዘዳግም 22 ቁጥር 25 ላይ ሌላ ቦታ ላይ እንኳን መሄድ ሳያስፈልግ ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድም አሸንፎ ቢደርስባት ያ የደረሰባት ሰው ብቻውን ይገደል። በግድ አሸንፎ ቢደርስባት። ይሄ እንግዲህ አስገድዶ የሚባለው ነው። የእሷ ኮንሰንት የለበትም። ስለዚህ እንደዛ አይነት ነገር ከተደረገ እንዲያውም ቅጣቱ እስከ ሞት ድረስ የሚመጣ አድርጎ ነው ያስቀመጠው። በጣም ከፍተኛ ቅጣት ነው። አስገድዶ መድፈርን ያበረታታል። ምን ማለት ነው? አሁን ቁጥር 25ን ያነበበ ሰው ነው ይሄን ያለው ብለህ ብትጠይቀኝ አይደለም። ከቁጥር 28 እና 29 ውጪ ይሄ ሰው ምንም ጥቅስ የሚያውቀው ነገር የለው። ግን ያው ባይብሉን ወይም ባሽ ለማድረግ ወይም ዲግሬድ ለማድረግ እንዲሁ የሚመች ነገር ከተገኘ ዝም ብሎ ለመወርወር የሚደረግ ነው ማለት ነው። ስለዚህ ለአስገድዶ መድፈር ያለው ቅጣት በጣም ከባድ። በዚህ ላይ ምን ይላል? በብላቴኔቶ ላይ ግን ምንም አታድርጉ። እሷ ላይ ምንም አይደረግባት። ለምን? እሱን ያስገደደው ነው። በብላቴኔቱ ላይ ለሞት የሚያበቃ ኃጢአት የለባትም። ስለዚህ ለሞት የሚያበቃ ያለው እሱ ላይ ነው የሚለው። የለባትም። ሰው በባልንጀራው ላይ ተነስቶ እንደሚገድለው ይህ ነገር ደግሞ እንዲሁ ነውና ያደረገችው ከእሷ በኩል በመጣባት ነገር ነው እንጂ የእሷ ኮንሰንት የለም ነው። በሜዳ ባገኛት ጊዜ የታጠችው ልጃገረድ ጮኻለችና የሚታደጋት አልነበረም። ስለዚህ እሷ ጮኻለች፣ የሚታደጋት አታለች፣ ደፍሯታል። ስለዚህ ቅጣቱ ከፍተኛው ነው። ይህንን መጽሐፍ ነው እንግዲህ ይሄ ወገናችን ገና ለገና ከቁርአን ወይም ከሐዲስ በሴቶች ላይ ያለው ነገር ጥሩ አይደለም የሚል በሌላ በኩል የመጣባቸውን ጫና ያንን ለመቀየር መጽሐፍ ቅዱስ ወይም እግዚአብሔር ያበረታታል ብሎ የሚለው ይህንን ነው እንግዲህ። እሺ፣ ስለዚህ ይቀጥልና አሁን ከጮኸች እና በድፍረት ከሆነ መቀጣት አለበት አለ። ከዛ በኋላ ነው አሁን ይሄኛው ቁጥር 28 የሚመጣው። ግን ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት፣ አሁን ያኛውን ምንድን ነው የሚለው? በግድ አሸንፎ ቢደፍራት ነው የሚለው። የቁጥር 25 ያነበበ በግድ አሸንፎ ቢደፍራት። በግድ አሸንፎ ከደፈረ ቅጣቱ እስከ ከፍተኛው ድረስ የሚሄድ። እዚህኛው ላይ ግን በግድ አሸንፎ ደፈራት አይልም። ስለዚህ የእሷ ኮንሰንት አለ ማለት ነው። በዚህ ላይ ወደ እንግሊዝኛውም ወደ ግሪከኛውም ወደ ዕብራይስጡ ሄዳችሁ ስታዩ ቁጥር 25 ላይ ያለውን ቃል ምንድን ነው የሚለው? ሻዛቅ ይለዋል። ፕሮናንስ በትክክል አድርጌው እንደሆነ አላውቅም። የስትሮንግ ነምበሩ 2388 ነው።
አሸንፎ ወይም ኮንከር የሚል ቃል አለው። አሸንፎ በቃ በኃይለኛ ሆኖባት ከእሷ ላይ ደፍሮ ማለት ነው። በኃይል አሸንፎ ልክ ቁጥር 25 ላይ እዚህ አማርኛችን የሚናገረው ምን ብሎ ነው የሚያስቀንበው? በግድ አሸንፎ የሚለው ማለት ነው። እሱን ነው የሚያሳየው። የምዕራፍ 28 ቁጥር 28 ላይ ያለውን ግን ታፋስ ነው የሚለው። ታፋስ ማለት ማኒፑሌት አድርጎ ይላል። ማኒፑሌት የሚለው ደግሞ ምንድን ነው? ኢን ስኪልፉል ማነር ይለዋል። ሃንድል ኦር ኮንትሮል ቲፒካሊ ኢን ስኪልፉል ማነር አሳምኗት። ይህ እንግዲህ በእኛ በአማርኛችን ትንሽ ቃሉ እንትን ይላል፣ ግን አግባብቶ እንደማለት ነው። እንደሱ ከሆነ ያደረገው ወስዶ ቢደርስባት ቢያገኙትም ያ የደረሰባት ሰው 50 ሰቅል ለብላቴናይቱ አባት ይስጥ፣ ያውም ለእሷ አይደለም። ምክንያቱም እሷ እንትን ሆና ነው፣ ኮንቪንስ ሆና ነው። ሃንድል አርጓታል ወይም ማኒፑሌት አርጓታል። ማኒፑሌት የሚልም ቃል ይጠቀማል። ታፋስ ነው የተፈጠረው። ስለዚህ እንደዛ ከሆነ ያንን ካደረገ በኋላ ሰውየው የሚፈልገውን ነገር አድርጎ ያው እንግዲህ ምን አውርቶ እንደሚያደርጉ አንዳንድ ሰዎች እንዲህ ያደርጋለሁ እንዲህ ብላም ብሎ እዛ ድረስ ይሄዱና እዛ ደረጃ ከደረሱ በኋላ ጥለው ይሄዳሉ። እንደሱ ማድረግ አይቻልም ነው። ታፋስ አድርጎ ከልጅቷ ጋር ከተገናኘ በኋላ ከዛ በኋላ ጥዬ ልሂድ ቢል ነው አይሆንም ነው። እሷም ፈቅራ ነውና ታፋስ ሆና ነውና ያን ያደረገችው። ለእሷ የሚገባት ምንድን ነው? እንግዳው ሚስት ነው መሆን ያለበት እንጂ ተገናኝተሽ መሄድ አትችልም ነው። ለአባቷ ግን ለቤተሰቦች ግን ለእሷ አይደለም። እሷ ኦልሬዲ ፈቅዳ ያደረገችው ስለሆነ ተግባብታ ያደረገችው ነገር ስለሆነ ታፋስ ስለሆነ የተፈጠረው ለእሷ የሚገባት ባል ሆኖ መቅረት ነው እስከ መጨረሻ። እሷን ጥሎ ሌላ አገባለሁ ብሎ እሷን መጠቀሚያ አድርጎ መሄድ አይችልም። መጠቀሚያ አድርጎ መሄድ አይችልም። መያዝ አለበት በባልነት ነው። ቤተሰብ ግን ሳይጠየቅ ስለሆነ የተደረገው ለቤተሰብ ለአባቷ 50 ሰቅል ይክፈል እንጂ ለእሷ አይደለም። እንዲህ አርጓታ አርጋለ እንኪ 50 ሰቅል ይበቃሻል ብሎ ያርጋ አይደለም የሚለው። ለእሷ የተሰጣት ምንድን ነው? ባል ሆኖ መቅረት አለበት። ታፋስ ነው የተፈጠረው። ስለዚህ አስገድዶ ግን የደፈረ ከሆነ ግን አስገድዶ ከሆነ ያደረገው ለአስገድዶ ለደፈረ ውሳኔው ሞት ነው የሚለው መጽሐፉ ላይ። ስለዚህ ይሄ ወገናችን አላነበበውም። የሚያውቀው ዘዳግም 22ን ቁጥር 28 እና 29ን ብቻ ነው የሚያውቀው። እሱ ላይ የሚፈረድ አይደለም። እሱም ከዌብሳይት ላይ ከምናምን ላይ ነው የሚያመጣው እና ሌላውን ሁሉ የማንበብ ዕድል አላገኘም። ስለዚህ የኔ ምክር ምንድን ነው? እንደዚህ አይነት የኮምፓራቲቭ ሪሊጅን ላይ የሚሰሩ ወገኖች እኔም ሰርቼ ስለማቅ ማለት ነው፣ በተለይ በሌላ እምነት ላይ በሚሰራበት ጊዜ ጥንቃቄ ይጠይቃል። በደንብ አድርጎ ያኛውን በዛኛው በኩል ያለውን ነገር ማንበብ፣ ማጥናት፣ ጥልቅ ጥናት ማድረግ፣ ብዙ ውይይቶች መስማት ይጠይቃል። ዝም ብሎ የሆነች የተሰጠ ነገር ብለህ ተከደ እዛ ላይ ትያዛለህ። በተለይ በሌላ እምነት ውስጥ ስትገባ ሌላኛው እምነት የእምነቱ ባለቤት ስለራሱ የተሻለ ስለሚያውቅ በቀላሉ ሊይዝ ይችላል እና በዚህ ማጥመድ የሚቻለው እዚሁ ሶሻል ሚዲያ ላይ ያሉትን ሴቶች ነው። ብዙ አሁን ልክ እንደሱ አብዛኞቹ ሲሰሙት የት ቦታ ላይ ነው የሚሉት እነሱ ራሳቸው፣ ምክንያቱም አያውቁትማ። ስለዚህ እንደዚህ አይነት ሴቶችን እየሄደ ማስደንገጥ ነው ዝም ብሎ የሚኖረው። ዓላማውም እነሱ ላይ የተጠየቀ ጥያቄ ሊኖር ይችላል። ኤግዛክትሊ ምን ጥያቄዎች እንደተጠየቁ አላውቅም። እኔ የማውቃቸው ጥያቄዎች አሉ በእስልምና ላይ እኔም ጠይቄያለሁ። ብዙ ጠይቄ የማውቃቸው እንትኖች አሉ እና እነዛ ጥያቄዎች ሲጠየቁ እነሱን ካውንተር ለማድረግ አፍ ማዘጊያ ይሆናል በሚል ዝም ብሎ የሚቀርብ ነው እንጂ በእውቀት ላይ የተመሰረተ አይደለም። ምንም ይሄንን ነገር ፖይንት አድርጎ የተነሳ ሰው የሆኑ ጥቅሶች እዚህ እና እዛ ያሉ ጥቅሶች
እውቀት እንጂ የመጽሐፍ ቅዱስ እውቀት የለም። ስለዚህ ከዛ የሚመጣ ችግር ነው እንጂ መጽሐፍ ቅዱስ የደፈረን ሰው የሚያበረታታበት ምንም ለዛ ማስረጃ ሊቀርብ የሚችል አይደለም። ይሄ ብዙም አይደለም፣ ወደ ላይም ሩቅም ሳይሆን 1 2 3 ቁጥር ከፍ ብሎ ማንበብ ብቻ ነው የሚጠይቀው። በጣም ነው የሚያሳዝነው። መጽሐፉን ይዘህ ተሸክመኸው 1 2 3 ቁጥር እንኳን ከላይ ሳታነብ እንደዚህ አይነት ኮንክሉዥን ላይ የሚደረስ ከሆነ የእውቀት ጉዳይ ሳይሆን እዚህ አካባቢ ላይ ያለው የመበሻሸቅ ነው። ስለዚህ እነዛ የጠየቁ ሰዎችን ለማብሸቅ ተብሎ ዝም ብሎ የሚደረግ ነገር እንጂ በእውቀት ላይ በመረዳት ላይ እና በእውነት ላይ የተመሰረተ አይደለም። ስለዚህ 25 እና 28 ሁለት ሀሳብ ነው እየተናገረ ያለው ነው አይደለ? ቁጥር 25 እና 28 በጣም ራሱ በእንትኑም ወደ ዕብራይስጡም ስትሄድ ምናልባት ለሪከርድ እዚህ ጋር ላስቀምጠውና ስትሮንግ ነምበሩ 2388 ነው። ለቁጥር 25 ላይ አስገድዶ የሚለው ያለው 2388 ነው የሚጠቀመው። ለ22 ዘዳግም 2228 ላይ ደግሞ 8610 ነው የሚጠቀመው። ስለዚህ ኮምፕሊትሊ የተለያየ ስትሮንግ ነምበር ነው ያለው ራሱ ከመጽሐፉ ላይ ካለውም አንስቶ ማለት ነው። ምክንያቱም የላይኛውን በግድ ያደረገውን እዛ ላይ የተወሰነበትን ውሳኔ አይተናል። ደግሞ በታፋስ በሚሆንበት ጊዜ ደግሞ ለቤተሰብም መክፈል አለበት። ለቤተሰብ የተከፈለበት እንትኑ ያረዝመዋል እንጂ 50 ሰቅል ማለት በዛ ዘመን ቋንቋ ምን ማለት መሰላችሁ? 50 ሰቅል ማለት በዛ በጊዜው ለአንድ ከ20 ዓመት እስከ 60 ዓመት ያለ ወንድ የሚቤዥበት ዋጋ ነው። ወይ ለምሳሌ ወይ በስለት ሊሆን ይችላል፣ ወይም በሌላ ነገር አንድ ወንድ ከ20 ዓመት እስከ 60 ዓመት ያለ ቢያዝ 50 ሰቅል ተከፍሎ ነው የሚለቀቀው። እንትን ማድረግ ይቻላል። ብዙ እንትን አይደለም። ማነው ዘሌዋውያን ምዕራፍ 27 ላይ ብትሄድ ታገኘዋል። እና ጉዳዩ ያ ነው። እንዲያውም እዛ ላይ ምክንያቱም በዛ በተያዙበት ቦታ ላይ እንዳይቆዩ ለእህቶች ቀነስ ያለ ክፍያ ያስከፍላል፣ ለወንዶች ግን ያስጨምራል። እንዲያውም እዛ ላይ ዘሌዋውያን ምዕራፍ 27 ላይ ዘሌዋውያን 27 ቁጥር 1 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሰውን ለእግዚአብሔር ሊሰጥ ቢሳል አንተ እንደምትገምተው መጠን ስለ ሰው ዋጋውን ይስጥ ይላል። አንተ እንደምትገምተው ማለት ሙሴን ነው። እንግዲህ ከዛ ኮንቴክስት ከሰው ኮንቴክስት አንጻር ምን ሊሆን እንደሚችል ይናገራል። አንተ እንደምትገምተው ይስጥ ይልና ግምቱን ደግሞ በሰው ግምት አድርጎ ሲያቀርበው ምን ይለዋል? ለወንድ ይላል። ለወንድ ከ20 ዓመት ጀምሮ እስከ 60 ዓመት ድረስ እንደ መቅደሱ ሰቅል ሚዛን ግምቱ 50 የብር ሰቅል ይሁን ይላል። ለወንድ ከ20 ዓመት እስከ 60 ዓመት ላለ 50 የብር ሰቅል ይሁን ይላል። ያ ተከፍሎ ነው የሚቤዠው ማለት ነው። ሴት ከሆነች ግን ይቀንሳል። ምክንያቱም ያው ያ እስከሚገኝ ድረስ እዛው መቆየት የለባቸውም። ለሴቶች አስተያየት አለው ማለት ነው። በቅናሽ ከዛ ባነሰ ዋጋ ለነሱ ፌር ያደርጋል ማለት ነው። ከባድ ነው ያው ለቶች አንድ ቦታ ላይ ብዙ መቆየት እና ለነሱ ምን ይላል? ሴት ብትሆን ግምቷ 30 ሰቅል ይሆን ይላል። ስለዚህ 30 ሰቅል ከፍሎ ማስለቀቅ ይቻላል። ለወንድ ከሆነ ግን ከፍ ያደርጋሉ፣ የበለጠ ነው የሚያስከፍሉት ማለት ነው። ስለዚህ ለጉልበተኛ ብዙ ያስከፍላሉ። ከዛ በኋላ ይመጣና
ከ5 ዓመት ጀምሮ እስከ 20 ዓመት ድረስ ግምት ለወንድ ደግሞ አሁንም ለወንድ ሆኖ ደግሞ ከ5 ዓመት እስከ 20 ላለው ደግሞ ይቀንሳል 20 ሰቅል ይሆናል። ስለዚህ በወንዶችም መካከል ልዩነት አለ፣ ግን በእድሜ ነው የሚለየው። ከ20 ዓመት እስከ 60 ዓመት ለሆነ ወንድ ከሆነ 50 ሰቅል ይከፈላል። ከ5 ዓመት ጀምሮ እስከ 20 ዓመት ለሆነ ደግሞ 20 ሰቅል ይከፈላል። እንደዚህ ያደረገ ያስቀምጣል ማለት። ስለዚህ ማክሲመም ማለት ነው። አሁን በዚህ እንትን ላይ እዛ ጋር አሁን ዘዳግም ላይ ስትመለስ ለአባቷ ካሳ ይከፈል የሚለው በዛ ጊዜ ዘመን ትልቁ ማለት ነው የሚከፈለው ማለት ነው ለአባቷ። እሷ ግን በመደፈር የተደረገ ስላልሆነ በታፋስ ስለሆነ እሷ ባል ሚስት ታረጋታለህ እንጂ ተጠቅመ መሄድ አትችልም። እሷም ደግሞ በታፋስ ያደረገችው ስለሆነ ሚስት ሆና ትቀጥላለች። እሱም ጥሏት ሊሄድ አይችልም። መጠቀሚያ ልታረጋት አትችልም ነው እንጂ የሚለው። ደፍሮ ከሆነ ግን ምንም ጥያቄ የለው። በድፍረት ከሆነ በዛ ዘመን አነጋገር ምንም አይነት የደፈረን ሰው አጋቡት ምናምን ይላል የሚለው እዛ በቁርአኑ እና በአዲሱ ላይ የተጠየቀውን ጥያቄዎች ራሱን በዛው በነበረው በአዲሱ ላይ ወይም በቁርአኑ ላይ ተመስርቶ መልስ መመለስ ሲገባ ያንን መመለስ ሲያቅታቸው ካውንተር የሆኑ ጥቅሶችን አግኝተን እንደዚህ ብናረጋቸው በዚህ አብሽቀን ጥያቄውን ማስቆም እንችላለን በሚል የሚመጣ እንጂ በእውቀት ላይ የተመሰረተ ኢንቴግሪቲ ኦነስቲ የለውም። ዝም ብሎ ያንን ብቻ ፊደሉን ዝም ብሎ ያሳየዋል። እኔ አንድ ጊዜ እንደዚሁ ስልጣኑ ሁሉ ተሰጠ የሚለው ላይ ለሰው ልጆች ስልጣን ሁሉ ተሰጠ የሚል አለ ብሎ አለኝ ማለት ነው። እና እንደዚህ አምጥቶ አስጠግቶ ያሳያቸዋል ማለት ነው። እና ዮሐንስ ወንጌል ምዕራፍ 14 ነው። እና እዛ ቦታ ላይ ሁሉ የሚለው ማናቸውንም ነገር በስሜ የምትለምኑትን ሁሉ የሚለውን ይኸው ስልጣን ሁሉ ለሰው ሰጥቻለሁ ብሏል ብሎ ሁሉ ቢሆን አይታየም ብሎ አስነበበኝ ማለት ነው። እንዴት እስከዚህ ድረስ ሊደረግ ይችላል ብዬ ገረመኝ። እኔ በቃ እንትን ነው በቃ ያ የምትጠይቃቸው የሚጠየቁት ጥያቄን መሸፈን በራሱ መመለስ ካልቻሉ ካውንተር ለማድረግ በዚህ በመጽሐፍ ላይ ቢልም ባይልም ዝም ብሎ ነው የሚያቀርቡት። እስከዛ ድረስ ነው ያለው። እንትኑ ትንሽ የተካረረ ቶክሲክ የሆነ ኤንቫይሮንመንት ስለሆነ ያለው እንጂ በመረጃ ላይ፣ በእውቀት ላይ፣ በኢንቴግሪቲ ላይ፣ በማስረጃ ላይ የተመሰረተ አይደለም። እኔ ወንድሜ እርግጠኛ ነኝ ይህንን ቪዲዮ ቢያገኘው እንደገና ቁጭ ብሎ ከቁጥር 25 ጀምሮ ቢያየው የአሁኑ ስህተት እንደገና የሚደግመው አይመስለኝም። በዛ ልጨርስ አንጅሉ። እሺ ፓስተር ቤኪ በጣም ነው የማመሰግነው። በጣም ደስ ብሎኛል። ምክንያቱም ደግሞ ተመሳሳይ ሆነብኝ። መጀመሪያ ያቀረብኩት ጥያቄና ሁለተኛ ያቀረብኩት ጥያቄ ሙሉ ግልጽ ነው። አሁን አንተ ስታብራራው ከመጀመሪያው ጀምሮ በአውዱ ስታብራራልኝ በጣም ግልጽ ነው እና ለብቻው ግን እንዳልከው አንድሽ ነገር ለብቻዋ ተገንጥላ ስትወጣ ይመስላል የሚመስሉ ነገሮች ናቸው እና በጣም በጣም ደስ ብሎኛል ፓስተር ቤኪ። በዚህ አጋጣሚ ይሄ በእስልምና ላይ የጻፍከው መጽሐፍን አንብቤ ጨርሻለሁ። ይሄ የእውነት ወንጌል ጥሪ የሚለው ለቄዳርና ለነባዮት ነው አገልጋዮች የሚለው መጽሐፍ እሱን አንብቤው ጨርሼዋለሁ። በጣም የሚገርም ነው። በጣም ጠቅሞኛል። እጅግ አድርጌ ነው ማመሰግነው ፓስተር ቤኪ ጊዜን ስለሰጠኸኝ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ተባረክ ቤኪዬ፣ አመሰግናለሁ። ለሌሎቹ ጊዜ ልልቅ። ኦኬ፣ እኔም በጣም ነው ማመሰግነው አንጅሎ። ያው ሌላ እንዲህ በሳምንት ውስጥ ሌሎችም ሙስሊም ወዳጆች በተለይ መጽሐፍ ቅዱስ ላይ እንደዚህ የሚገጥም ጥያቄዎች ካሉና መጠየቅ የሚፈልጉ ከሆነ የአቅሜን ያጠናሁትን ያክል ለመርዳት ዝግጁ ነኝ። ክርስቲያኖችም ሆናችሁ
በመጽሐፍ ቅዱስ ላይ ጥያቄ የተፈጠረ የሚባል ነገር ካላችሁ ከየትኛውም አቅጣጫ ሊመጣ ይችላል። እንደዚህ አይነት ወገኖቻችን የሚያነሱትም ነገር ከሆነ መጽሐፍ ቅዱስ ላይ የተነሳ ካለ ብታመጡት አብረን ልናየው እንችላለን የሚለውን ለመናገር ያክል ነው። ሌላ ሶስተኛ ጥያቄ እንዳለ ተናግረህ ነበረ አንጅሎ። ለዛሬ ሁለቱን ይበቃናል። ሶስተኛውን እግዚአብሔር ቢፈቅድ ብንኖር ሳምንት ሌላ አንድ ጥያቄ ያክለህበት ወይ ሁለት እንድታደርግ ፈቅጄልሃለሁ። ስለዚህ አንድ ነው የቀረህ፣ ሁለት ፈቅጄልሃለሁ። ስለዚህ ሳምንት ልናደርገው እንችላለን ማለት ነው።